አዲስ አበባ ይባላል። አዲስ አበባ ሲባል ጭንቅላታችን ውስጥ መጀመሪያ የምትመጣው ፒያሳ ያው ከተማ ሲቆረቆር መጀመሪያው ነች። እሷ ብቻ ሳትሆን ፒያሳ ሲባል ጭንቅላታችን ውስጥ የሚመጣው ነገር የሁሉም የከተማ ልኬት መነሻ ነች። ሁሉ ይመጣው የሁሉም ከተማ የልኬት መነሻ ስንል ለምሳሌ ከአዲስ አበባ ሐዋሳ፣ ከአዲስ አበባ ሞጆ፣ ከአዲስ አበባ ባህር ዳር ተብሎ ልኬቱ የሚነሳው ከፒያሳ ነው መነሻ የሚደረገውና ሁሌም በእነዚህ 2-3 ወራቶች ውስጥ የሚገኘው በእነዚህ በፒያሳ ትልቅ በአንጋፋው ሰምታችሁታል የመሃል ከተማ ፕሮጀክት በሚባለው ብዙዎቻችሁ ተሳትፋችኋል። ብዙዎቻችሁ የቤት ባለቤት ሆናችኋል። በአስደናቂ ዋጋ ሌላ ቦታ በሚሸጥበት ዋጋ ያ ብቻ ሳይሆን ከነዛ ባነሰ የዋጋ ቅናሽ ስንሸጥ ቆይተናል። ካሬ አስተካክለን ያው ብዙ ጊዜ ከእናንተ ጋር ስለሰራው የእናንተና ፋሚሊዎች ምን አይነት ቤት ነው የሚፈልጉት አቅማቸው ተዋውቀናል። ከብዙዎች ጋር እስከምን ያክልስ ነው አፎርድ የሚያደርጉ ምን አይነት ካሬ ነው የሚፈልጉ ባለ ስንት መኝታ ነው የሚፈልጉ ልክ እንደዛ አይነት ከብዙዎች ጋር ስለተግባባው ለነሱ የሚሆኑትን በተለያዩ ለእናንተ ድጋፍ በሚመስል ማለት ነው ለእናንተ ከሚረዱ ሰዎች ለነሱ የተለያዩ ዲስካውንት እየሰጠን በእነሱ ስም ግን ለሁሉም ለንስር አይን እንደውም በእናንተ ስም ብሎክ ሰይመናል። የንስር አይን ብሎክ ተብሎ ማለት ነው። ብዙዎቻችሁ ደስ ብሏቸዋል፣ ተሳትፋችሁበታል እና ዛሬ ይዘን የመጣ ነው እንግዲህ ምንድነው አሁን የተወሰነ ለአንድ ወር ያክል ምንም አዲስ ነገር አልነበረም። የተወሰነ መሀል ላይ የሆነ የምንደግፈው ሰው ነበረ የሆነ ቦታ በሌላ መልኩ የተወሰነ ድጋፍ አድርጌላችኋለሁ። ከእናንተ ጋር ግን አጥጋቢ የሆነ ነገር አልተመቻቸልኝም ነበርና ምናልባት አሁን መጪው የገና በዓል ነው። የገና በዓልን አስመልክቶ አዲስ ነገር ይዤ መጥቻለሁ። እንዲሁም ከብዙዎቹ ፍላጎት ሲታይ የባንክ ብድር ለሚፈልጉ የባንክ ብድሮችን አመቻችተን እንዳልኩ ቀደም በጠቀስኩበት በፒያሳ በመሃል ከተማው ትልቁ ፕሮጀክት ፒያሳ የሁሉም ከተማ ልኬት አጌን ፒያሳስ የታው ስፔሲፊክ ቦታው እነሱን አዲስ ነገር ይዤ መጥቻለሁ ማለት ነው። መልካም፣ በጣም ደስ ይላል። ስለዚህ እነዚህ ነገሮች እንግዲህ ለተመልካቾች ይዘላቸው አዲስ ነገር ይዘው የመጣው ነገር ዲቴል ነገሮችን ብታብራራሉ በጣም አሪፍ። እንግዲህ ያው ልዑሌን አሁን ብዙዎችን በቃ አውቃቸዋል የቤት ገዢዎችን ምን እንደሚጠይቁ እንግዲህ እናንተ ነው ክሎ ነው እየጠየቀ ያለው። እኔም ከዚህ በኋላ ልጃችሁ ነኝ። በእርግጥ የብዙዎቻችሁን ጥያቄ አውቀዋለሁ። ፒያሳ አሁን ላይ ይዘን የመጣ ነው እዚህ ፍሬንድሺፕ ፓርክ አጠገብ ሲባል በዙሪያው የተለያዩ መናፈሻ ቦታዎች አሉት። በዙሪያው የተለያዩ መናፈሻዎች ሲባል የተለያዩ ኢንፍራስትራክቸሮች ያሉበት ቦታ። ኢንፍራስትራክቸር ስንል የተለያዩ እምነት ተቋማት፣ ትምህርት ቤት ሊሴ ገብረ ማርያም ትምህርት ቤት አለ። የእምነት ተቋማት ሲባል ለሁሉም የእምነት ተቋማት ለተዋህዶ፣ ለፕሮቴስታንት፣ ለእስልምና እምነት ተከታይ በዙሪያው ሁሉም ኢንፍራስትራክቸሮች ተቋሙ። ሌላኛው ሪክሬሽናል ኤሪያ ወይም ደግሞ መናፈሻ ቦታዎች። እነዚህ መናፈሻ ቦታዎች በቅርብ ርቀት ማፕ ይባላል። በፊት ለፊቱ አራዳ ፓርክ አለ። በቀኝ በኩል ፍሬንድሺፕ ፓርክ አለ። ፍሬንድሺፕ ፓርክን አለፍ ብለን በ2 ደቂቃ 3 ደቂቃ ወኪንግ ዲስታንስ አንድነት ፓርክ አለ። አንድነት ፓርክን አለፍ እንዳለን ቤተመንግስቱ፣ ከቤተ መንግስቱ ቀጥሎ ደግሞ ሸራተን ይባላል። እንዲሁም ደግሞ ወደ ላይ ከፍ ስንል ይሄ አድዋ 00 እነዚህ ሪክሬሽናል ኤሪያዎች ወይም ደግሞ መናፈሻ ቦታዎች አሉ። በእነዚህ መናፈሻዎች የተከበበ ነው ሳይታችን ነው። ይህ ሳይታችን ወደ 4040 ላይ ያረፈ ሞል ነው። ሞል ሲባል ምን ማለት ነው? ሚክስድ ዩዝድ ኮምፕሌክስ አፓርትመንት ማለት ነው። ሚክስድ ዩዝድ ኮምፕሌክስ አፓርትመንት ማለት ነው ከታች የንግድ ሱቅ ያለው ከላይ መኖሪያ አፓርትመንት እና የንግድ ሱቅ ያለው ዘመናዊ ለግዠሪ አፓርትመንት ማለት ነው። ያ መሆኑ ደግሞ ምንድነው ሁሉንም ፋሲሊቲ እዛው የሚያገኙበት ማለት ነው። ምናልባት መኖሪያ አፓርትመንት እና ሱቁ ምንድነው ለመኖሪያ አፓርትመንቱ ለእያንዳንዱ ሳውንድ ሲስተም አለው ከታች ያለው እንዳይረብሸው በሚል ማለት ነው። ሱቆቹ ወደ 4040 ሜትር ስኩዌር ሞል ማለት እንግዲህ ምንድነው አንደርግራውንድ ቤዝመንት ይኖረዋል። ለእያንዳንዱ አባወራ በቂ ማቆሚያ የመኪና ማቆሚያ የሚኖረው ወደ 2 ቤዝመንት ማለት ነው። አጌን ሌላ በካር ሊፍት የሚወጣ 5ኛ ፍሎር እና 6ኛ ፍሎር ሌላ የካር ሊፍት አለ የመኪና ማቆሚያ 4 ፍሎር የመኪና ማቆሚያ ያለው ወደ 3 ፍሎር ደግሞ ቢዝነስ ሴንተር የሆነ መኖሪያ አፓርትመንቱ ከ8ኛ ፍሎር የሚጀምር ከባለ 1 መኝታ እስከ ባለ 3 መኝታ ድረስ ነው ዘን መጣ ነው። ይህ ቤት አከፋፈሉስ እንዴት ነው በሚለው ልክ ቀደም እንዳልኳቸው አብዛኛው የእናንተ ፋሚሊዎች ምን አይነት ቤት እንደሚፈልጉ ምን አይነት ሎኬሽን እንደሚፈልጉ ከዚህ በፊት ምን መሰለ ሎኬሽን በጣም ይፈልጋሉ። ሎኬሽን ግን ስንመርጥ ፕራይስ ከፍ ይልባቸዋል። ከሱ ችግር የለው ሎኬሽን የትም ቦታ ቢሆን እኛ ችግር የለብንም ብቻ አቅማችን የሚፈቅደው ነው ነበር። ግን አሁን ሎኬሽን ፕላስ ፕራይስ ነው ይዤላችሁ
ተመራጭ በሆነ ሎኬሽን በአሪፍ ዋጋ ነው ይዤላችሁ። ይህን በደንብ አድርጋችሁ ተከታተሉ። ሁሌም የምላቸው ነገር ነውና ሎኬሽን ፕላስ ፕራይስ በጣም አፎርዴብል የሆነ የካሬ አማራጭ አፎርዴብል የሆነ ሎኬሽን አፎርዴብል የሆነ ፕራይስ ይዘን የመጣ ነው። ምናልባት ይሄ አፓርትመንት እንደው እንዳጠቃላይ የያዘው ፋሲሊቲ ምንድነው? ለእያንዳንዱ አባወራ የሚሆን የየራሱ የመኪና ማቆሚያ ይኖረዋል። ስዊሚንግ ፑል፣ የመዋኛ ገንዳዎች በሁሉ ይሄ 6ኛ ፍሎሩ ሙሉ ለመዋኛ ገንዳ ነው የተደረገው። የሚናፈሱበት የሚዝናኑበት ሪክሬሽናል ባስኬትቦል ይኖራል። የቅርጫት ኳስ ጨዋታ የሚባለው ማለት ነው። 6ኛ ፍሎር ነው እነዚህ ሙሉ ማለት ነው። 4000 ምናምን ካሬ ላይ የሚያርፈው። ሌላኛው ከላይ ቴራስ ወይም ሰገነት ይኖራል። ቴራስ ሰገነቱ ምንድነው? ሁሌ እንደምለው መዝናኛ ነው። እሱ ራሱ በራሱ መናፈሻ ነው። ቴራሱ ላይ ሰገነት ላይ ፕሮግራም ይዘጋጅባቸው ስንል የሀዘን ጊዜ ለቅሶ ሲኖር፣ የሰርግ ደግሞ ደስታ ጊዜ ሰርግ ምናምን ሲኖር ቴራሱ ላይ ሙሉ አዳራሽ ነው። ሙሉ ፋሲሊቲ የተዘጋጀለት ማለት ነው። ሌላኛው በእያንዳንዱ ፍሎር ላይ የተለያዩ ፋሲሊቲዎች ይኖራሉ። ፋሲሊቲ ስንል ጀስት የጋርቤጅ ተር የቆሻሻ ማስወገጃ የፍሳሽም የደረቅም ሳኒተሪዎች በሜካኒካልም በኤሌክትሪካልም የሚሰራ ማለት ነው። በቂ የሆኑ ሊፍቶች፣ ደረጃዎች፣ የሱቁ ሊፍት ለብቻ የመኖሪያ ቤቱ ሊፍቶች ለብቻ። ይህን ያሟላ የመጨረሻውን ስልጣኔ የተጠቀመ እጅግ ቅንጡ የተባለ ለግዠሪ የተባለ አፓርትመንት ነው እየገነባን ያለነው ከባለ 1 መኝታ እስከ ባለ 3 መኝታ ድረስ ማለት ነው። መልካም እንግዲህ ያው ሁልጊዜ እንደምለው ምንድነው በመሀል አዲስ አበባ ላይ በጣም ቅንጡ የሆኑ አፓርታሞች በፍጥነት እያስገነባችሁ ነው የምትገኙት። በጣም በሚገርም ሁኔታ እንግዲህ ሜሪቱም እንግዲህ በጣም ሌግዠሪ የሚባሉ ላይን የሚማርኩ እንዲሁም ደግሞ ለዛ ህንፃ ላይ ለመኖር እንድንጓጓ እየተደረገ ነው እየተገነባ ያለውና ተመልካቾችም ይህንን ቤት እንግዲህ ለመግዛት መሯሯጣቸው የማይቀር ነው። ምክንያቱም በርካታ ተመልካቾች እንደገዙ አውቃለሁ። በጣም በርካታ ተመልካቾች ማለት ነው። ምክንያቱም ያው በውስጥ በኩል ስለሚያመሰግኑ ነው፣ እኛንም አንተም ጋር ስለሚያመሰግኑ ለምትሰጣቸው ሁሌም ነው የምናገረው፣ ለምታደርግላቸው እንክብካቤ ለምትሰጣቸው ሰርቪስ ሁልጊዜም እንዳመሰግኑ ነው። ተመልካቾችም እንድታውቁት የምፈልገው ነገር ምንድነው መጪው እንግዲህ ያው ገና እንደሆነ እናውቃለን፣ ክሪስማስ እንደሆነ እናውቃለን፣ አዲስ ዓመትም ጭምር ነውና በዚህ ወቅት ደግሞ አብዛኞቻችሁ በርካታዎቻችሁን በውጭ የምትኖሩ ኢትዮጵያውያን ወደ ኢትዮጵያ እንደምትገቡ አውቃለሁ። በዚሁ አጋጣሚ መናገር የምፈልገው አንደኛ የእኛን ሀገር በዓል ለማክበር እንዲሁም ደግሞ የጥምቀት በዓል ለማክበር ወደ ኢትዮጵያ እንደምትገቡ አውቃለሁ። በዚሁ አጋጣሚ እቅዶች ይኖራቸዋል አውቃለሁ። በአዲስ ዓመት ብዙ አይነት እቅዶች ይኖራቸዋል። ከዚህ እቅዳችሁ ማለት ምናልባት ቤት መግዛት ሊሆን ይችላል። እስኪ ኑና ኢትዮጵያ በመጣችሁበት ወቅት እሸቴን አገኝታችሁ አናግሩት። አትግዙ፣ ቢያንስ እኔ ባይገዙ ራሱ ማለት ነው ሳይቶችን ዞረው ቢያዩ ደስ ይለኛል። ሞር ቤቶቹ የት ቦታ ላይ እየተገነቡ እንዳሉና በምን አይነት ሁኔታ ላይ እንዳለ ዝም ብላችሁ ጎብኝታችሁ መመለስ ትችላላችሁ። ምክንያቱም ይህን የምልበት ምክንያት ምንድን ነው? እርግጠኛ ነኝ እቅዱ ባይኖራቸው ራሱ ለቀጣይ እንዲያቀዱበትና ወይ ደግሞ በፈጠነ የቤት ባለቤት ለመሆን እንደምታስቡ እርግጠኛ ነኝ። ምክንያቱም እነዚህ አይነት ቦታዎች ላይ ቤት በቀላሉ የሚገኝበት ቦታ ነው። ኢቨን የገዛ ሰው እንኳን ከዚህ በፊት ምናልባት ኢትዮጵያ ሳትገቡ እዛው ሆናችሁ በዲኤችኤል የገዛችሁ ሰዎች ኢትዮጵያ በዚህ አጋጣሚ የምትገቡ ሰዎች ካላችሁ የት ቦታ ነው የገዛሁት፣ የት ቦታ ነው የኔ ቤት ብላችሁ ከሸቴ ጋር ራሱ መታችሁ ከተነጋገራችሁ ካያችሁት እርግጠኛ ነኝ የመድገም አድቫንቴጅ ራሱ ይኖራችኋል። ውድ ቤተሰቦች ይህን እድል ተጠቀሙት ማለት ፈልጋለሁ። እሺ ያው ወደ አንተ ለመለስና በዚህ አጋጣሚ ስለ አከፋፈሉ ስላለው ነገርና ስለ ዋጋው ጠቅላላ ብትነግራቸው ደስ ይለኛል። እሺ በጣም አሪፍ። በነገራችን ላይ ቅድም አንተም ስትል የሰማሁት ነገር ይሄ አዋጭነቱ ማለት ነው። ስለ አዋጭነቱ ምናምን ስናወራ አንደኛ አሴት ንብረት መያዙ የመጀመሪያው ነገር ለማንኛችንም ለእኔም ለአንተም ለአንቺም ለሁላችንም ንብረት ስትይዝ ኮሚትር ትሆናለህ፣ ጎበዝ ትሆናለህ፣ ተስፋ ይኖርሃል። ግን ማለት ነው ከዛም ያዙ ውስጥ ገብታችሁ ደግሞ ከገባችሁበት በኋላ ደግሞ የሚያገኙ ጥቅም እንደሆነ ታውቃለህ። ለምሳሌ ከ3 ወር ወይም ከ2 ወር በፊት እዚህ ሎኬሽን ላይ የገዙ ሰዎች ዛሬ ዋጋውን ስናገር ምን ያክል ተጠቃሚ እንደሆኑ ያውቁታል። እነሱ ስማቸውን መጥቀስ አልፈልግም። ዛሬ የገዙ ሰዎች ከ6 ወር ከ5 ወር በኋላ በዛን ሰዓት ለሚሸጠው ቤት እነሱ ምን ያክል አትራፊ እንደሆኑ ያዩታል። እና እንግዲህ ወደ እንትኑ ልምጣለ ወደ አከፋፈሉ ልምጣ። እንግዲህ ባለ 1 መኝታ፣ ባለ 2፣ ባለ 3 መኝታ ትንሽ ባለፈው ባለ 1 መኝታዎች ሆልድ ተደርገው ነበር አልቀዋል ምናምን ብዬ ነበርና እነሱንም ትንሽ አሁን ላውንች አድርገናቸዋል እንደ አዲስ ነገር ማለት ነው። ባለ 1 መኝታ ስትጠብቀው የነበራችሁ ባለ 1 መኝታውን እሱንም ይዘን መተናል። እንዴት ነው የተደረገው? ባለ 1 መኝታ 49 ካሬ ነው፣ 49 ሜትር ስኩዌር። ቀደም ምን ብያቸዋለሁ? የዚህ መሀል ከተማ ፕሮጀክት ፕራይስ በቃ ሲወራ ሳሮ በጣም
ኮስቲ ውድ ነው የሚመስለው፣ ግን አሁን የወጣው ዋጋ ሌላ ቦታ በሚሸጥበት ዋጋ ነው። ይህ ባለ አንድ መኝታ ቶታል ፕራይሱ ወደ 5,100,000 ብር አካባቢ ነው። 5,100,000 ብር ማለት በዚህ ልክ በዚህ ቅንጡ አፓርትመንት ልክ እስቲ ኮንዶሚኒየም እንጠይቅ እስቲ ምን ያክል ነው እየተሸጠ ያለው? እኛ እየሸጥን ያለ ነው ባለ አንድ መኝታ 5,100,000 ብር። ይህ ማለት በንስር ይሄ እያወራን ያለ ነው አዲሱ ነገር ነው እየነገርኩ ያሉት 5,100,000 ብር ነው። መጀመሪያ የሚከፈለው ወደ 510,000 ብር አካባቢ ነው ባለ አንድ መኝታው ማለት ነው። ከዛ 25% መክፈል ይችላል፣ 25% 30% መክፈል ይችላል። ሌላኛው ባለ ሁለት መኝታ ነው። ባለ ሁለት መኝታው የካሬ ስፋት 95 ካሬ ነው። ቶታል ፕራይሱ ወደ 9,900,000 ብር። 95 ካሬ ማለት እንግዲህ በጣም ሰፊ ነው። የመንግስት ቤቶች ላይ 83 ካሬ ሆኖ ባለ 3 መኝታ አለ። 95 ካሬ ምን ማድረግ ይችላል? ባለ 3 መኝታ የሆነ ሰው 3 መኝታ ቁጥር መብዛቱን ከፈለገው ይህም ባለ ሁለት ብሎ በውስጡ ፓርቲሽን አዘጋጅቶ ባለ 3 መኝታ ማድረግ ይችላል። የዚህ ጠቅላላ ዋጋ ወደ 9,900,000 ብር አካባቢ ነው። 10% ብቻ ነው የምናስከፍለው አከፋፈሉ ጭምር ማለት ነው። 990,000 ብር ከፍሎ የባለ ሁለት መኝታ የቤት ባለቤት መሆን ይችላል። ቀሪው 90% እንመጣበታለን። ሌላኛው ባለ 3 መኝታ 130 ካሬ ነው። የዚህ 130 ካሬ ቶታል ፕራይሱ ወደ 13 ሚሊዮን ብር አካባቢ ይሆናል። የመጀመሪያ የሚከፈለው 10% 1,300,000 ብር አካባቢ ይከፍላል። 1,300,000 ብር ከፍሎ ቀሪውን በፕሮግረስ ወይም ደግሞ በ9 ዙር ከፍሎ እንጨርስ ማለት እንችላለን። 90%ዎቹ እንዴት ነው የሚከፈሉት? ለምሳሌ 10%ን ከፍሎ እነዚህ 90%ዎች ሁለት አይነት አከፋፈለን። ዊዝ ባንክ ሎን እና ዊዛውት ባንክ ሎን። በባንክ ብድር የሚፈልግ ከስተመር አለ፣ ያለ ባንክ ይፈልጋል። በባንክ ብድር ይፈልጋሉ ለሚል ሰው 60% ብቻ ነው በ3 በ4 ዓመት ውስጥ ከፍሎ የሚጠበቅበት። 60% ማለት ለምሳሌ ለባለ ሁለት መኝታውን ብናይ የአንድ ከስተመር ባለ ሁለት መኝታ እኛ ጋር ከገዛ በ3 ዓመት ውስጥ የሚጠበቅበት 60% ስንሰራ ኦልሞስት ወደ 6 ሚሊዮን ብር አካባቢ ነው የሚሆነው። 6 ሚሊዮን ብሩን ከፍሎ ቀሩን ባንክ ከፍልለትና እሱ ለባንኩ ቤት ውስጥ እየኖረበት ከፈለገ እያከራየ እስከ 20 ዓመት ባለው ጊዜ ውስጥ ከፍሎ ሊጨርስ ማድረግ እንችላለን ማለት ነው። 40% ማለት ነው። ዊዛውት ባንክ ሎን ከሆነ ግን ያለምንም ወለድ ያለምንም ኢንተረስት ሬት እነዚህን ቤቶች ሙሉ 9 ሚሊዮኑን በ3 በ4 ዓመት ውስጥ ከፍሎ ሊጨርስ ማድረግ እንችላለን ማለት ነው። አከፋፈሉ ይሄን ይመስላል። ምናልባት እዚሁ ጋር የብዙ ሰዎች ጥያቄ ሊሆን የሚችለው ምንድነው? ዴሊቨሪ ታይም ነው። ዴሊቨሪ ታይም ማለት ማስረከቢያ ጊዜ ማለት ነው። ቤቶችን የምናስረክበው ከ2 ዓመት ተኩል እስከ 3 ዓመት ባለው ጊዜ ውስጥ ይሆናል ማለት ነው። እነዚህ ቦታዎች እነዚህ ሎኬሽኖች በረጅም ጊዜ እንትን የተባሉ ቦታዎች ናቸው። መንግስት አሁን ግዴታ የመሀል ከተማ ፕሮጀክት ነው። የነዚህ የመሀል ከተማ ፕሮጀክቶች በሙሉ የተጀመሩ ፕሮጀክቶች በዚህ 2-3 ዓመት እንዲጠናቀቁ ብሎ መንግስት እንትን ብሎባቸዋል፣ ስላወጀባቸው ነው። በዚህ መልኩ ነው እየሰራ ነው ማለት ነው። በጣም ደስ ይላል። ስለዚህ የባንክ እድል ተመቻችቷል ነው አሁን አይደለ? ያውም በ20 ዓመት ውስጥ ከፍሎ የሚጨርሱ። ታዲያ ይሄ እኮ ማለት እናንተ አይደላችሁም ልጆቻቸው ራሱ ሊከፍሉት ይችላሉ። እነሱን አወራርሰው አሁን ለልጆቻችሁ እነዚህ አይነት ነገሮችን ገዝታችሁ ብታስቀምጡላችሁ ልጆቻችሁ አሁን ከፍ እያሉ በመጡ ቁጥር እናንተ ሳትሆኑ ልጆቻችሁ ራሱ ስራ ይዘው ምናምን ነገር ይሄ ነገር ወደ መክፈል ደረጃ ራሱ የሚደርሱበት ሁኔታ ይኖራል። ለምሳሌ ባለሁለት በ6 ሚሊዮን ብር በቃ እዚህ መሀል ከተማ ላይ ቦታ ላይ ሎኬሽን ብርት በሆነ ቦታ ላይ በፍሬንድሺፕ ፓርክ ፊት ለፊት በ6 ሚሊዮን ብር ኮንዶሚኒየም በማይሸጥበት ዋጋ ባለሁለት መኝታ ታዲያ ያስተጀኖር ይሄ በጣም ድንቅ ዘካል። በነገራችን ላይ ኪራይ ማለት ነው ባለሁለት መኝታ በኢትዮጵያ እስከ 90 እስከ 120 ሺህ ብር ይከራያሉ በወር ማለት ነው። እዚህ ፍሬንድሺፕ ምን መሰለህ አሁን ለምሳሌ ባለሁለት መኝታ ፊት ለፊቱ አራዳ ፓርክ ነው የሚያየው አራዳ ፓርክ። ስለዚህ ቪው በአራቱም አቅጣጫ ቪው አሪፍ ስለሆነ ምናልባት በኢትዮጵያ ብር ሰርቸው በዶላር ነው የሚከራየው። ብታከራየው ለምሳሌ አንተ 100 ሺህ ብር ብታከራየው ይሄን ቦታ ለባንክ 20 ሺህ ብር ነው በየወሩ ሊሆን የሚችልበት 80 ሺህ ብር ትርፋለህ ማለት ነው። ይህ ሌላ ንግድ ነው ማለት ነው። እዚህ ጋር የራስህንም ገቢ እየሰራ እዛ ጋር ደግሞ እዳህንም እየከፈልክ በዘና ብለህ የምትኖርበት ሁኔታ ነው። እንግዲህ እሺ እናንተ ጉዳያችን ላይ ለተመልካቹ ያለው ነገር ላይ ምናምን ተጠመደና እህቴን ዝም አስባልኳት አይደል ሳቢ
እየሰማሁት ነበር። እስኪ ማለት ስለ ቤቶቹ ሲሰሚ ምን ተሰማሽ? በጣም ደስ ይላል። በጣም ደስ ይላል ያሉት እንዳለው ከሆነ በጣም አይሽድር ይመስላል አይደል? እና ምን ታስቢያለሽ? አትገዢም? ቤት የመግዛት ሀሳብ የለሽም ወደፊት? ማለት አዲስ አበባ ላይ እንደዚህ ቤት እንዲኖርሽ አትፈልጊም? በጣም ማለት እንደዚህ በቅናሽ ቤት እንደሚገዛ ምናምን አላውቅም ነበረ። አሁን መስማት ነው። ብዙ ሰው ሰምቻለሁ። አፓርትመንት ሲባል ሰው መስማት አይፈልግም። ከፍተኛ ምናምን ነው ብሎ ብዙ ከኢንፎርሜሽን የራቀ ሰው አለ በነገራችን ላይ በጣም ማለት ነው። በጣም እንደዚህ አይነት አከፋፈል በቃ ስማርት ሆነ በቃ እየሰሩ እንደሚከፍሉ ምናምን አያውቁም። እናቴ ደግሞ የህዝብ እናት እንደመሆኗ ለብዙዎቻችን የኔ እናት ብቻ እኔ ስለወለደችኝ ሳይሆን የብዙዎቻችን እናት ስለሆነች ምንድነው የተፈጠረው? እኔ አንዱ ነኝ ከዚህ መሀል ቡድን ያለ እንዲሁም ደግሞ በርካታ ወዳጆች በመሆን ተነጋገረንና ያው አንተንም እንዲያወሩ አደርጋለሁ። ከአንተ ጋር ተነጋግሯልና ሳባ ማለት የህዝብ እናት ያተረፈች ልጅ ነች። ታሪኳን ደግሞ ስንሰማ ታሪኳን የምናቅም ሰዎች የእሷ ታሪክ ምናልባት የሆነ ሰዓት ላይ ባይተዋርነት ሊያሰማት ይችላል፣ ብቸኝነት ሊያሰማት ይችላል። ስለዚህ እንዲህ አይነት ስሜት እንዳይሰማት ሳባ የቴትዬ ልጅ ብቻ አይደለችም፣ ያንተ እናት ልጅ ብቻ አይደለችም። ሳባ የህዝብ ልጅ ነች። የህዝብ እናት ያደነችውና የህዝብ ልጅ ነች። የህዝብ ቤተሰብ ነች። የህዝብ ወዳጅ ነች። ቤተሰቦችሽ በጣም በጣም በመቶ ሺህ የምንቆጠር ነን በማለት ማለት ነው። ለሳባ አንድ ነገር ማድረግ አሰቡ። ከዛን ተነጋገርን። እኔም የቻልኩትን የራሴን አደረኩኝ። የኔም ቡድኖች የቻሉትን ነገር አደረጉና ለሳባ አንድ ስጦታ አዘጋጀ። አሁን እስካሁን ስናወራ የነበረውን ነገር ሰምተሻል አይደል ሳባ? ከዚህ እስካሁን ስናወራ ከነበረው ከመሀል ፕሮጀክት ከመሀል አዲስ አበባ ፕሮጀክት ከሚገነቡት የሪል ስቴት ቤት መካከል የባለ 2 መኝታ ቤት ባለቤት እንድትሆኚ ተደርገሻል። ሰርፕራይዝ ነው የሚባለው። እናት ገባሻል ይገባሻል። ስለዚህ መልካም ስራሽ ከዚህ በላይ ይህ ንብረት ነው። አይዞሽ የምራች ነው። ይሄ ለአንቺ ይገባሻል። አንቺ ድንቅ እህት ነሽ። ለእኔ ማለት ለአንቺ ትንሽ ነገር ነሽ። ከዚህም በላይ ነው እኮ ያተረፈችው። ነፍስ ቀላል ነገር አለ። የብዙዎቻችን እናት ነው። በሷ ላይ አድሮ ቢሆን የብዙዎቻችን እናት ነው የታደችልን። ብዙዎቻችን ኮላቴ ያዳንኩት ብሎ ይገባል። አንቺ ቀደም ብዬሻለሁ፣ ለወደፊት ለአንቺ ማስበው ነገር አለ። ምኞት አለኝ ለአንቺ ትምህርትሽን ጨርሰሽ ደህና ቦታ ደርሰሽ የራስሽን ቤተሰብ መስርተሽ እንድትኖር ይፈልጋል። ደስ የሚል ነው እንድትኖር። ለዛ መሰረቱ እንግዲህ ይኸው ከዚህ ጀምራለሁ። እናቴ እንኳን ደስ ያለሽ። እንግዲህ ምንድን ነው የተደረገው? ያው ዘንዴ በዝራቸው ካለ ሰው ጋር ከሩም ያው ዋናው እንትን ተዋናኝ ቢሆንም እዚህ ቤት መግዛቴ ትልቁን ስራ ሰርቷል። እኔም ነገሮችን አመቻችቼ እንግዲህ ባለቤት ሆነሻል። እንግዲህ ባለ 2 መኝታ የቤት ባለቤት ነው ያደረጋል። እንግዲህ ደስታዋን ትንሽ መቋቋም አቅቷታል። የሆነ ድንዝዝ አለቻ በነገር ራስ ያቃታል። በዚህ ሶስት ማለት እንጂ ታቃለ ድንዝዝ አለቻ። አይዞሽ ምናልባት አንዳንድ እቃዎችን እንገዛለን። ከዛ በኋላ ደግሞ ሻይ ቡና እያልን ትንሽ እንቆያለን ምናምን ከእናቴነት እያትይዣትበትና ስንት ዓመት ነው? በ3 ዓመት ልጅ ሆነ ነው ገነመታቸው። 3 ዓመት ልጅ ሆነ ነው እንግዲህ አንድ አደጋ የደረሰው ቤተሰቦቿ ላይ እግዚአብሔር ይመስገን። እንግዲህ ለዚህ በቃ ትልቅ ሰው ናለኛለች። ብዙ ጊዜ ብቸኝነት ተሰምቶኝ ያውቃል። ብዙ ጊዜ በረዘግቻ አልቅሻለሁ። ያው እናትና አባት ሆናችሁ ሁሉ ነገር ሆናችሁ እንደዚህ ደረጃ ብታደርሱኝ ያው አንዳንዴ ይከፋሃል እና በዚህ ልክ ፈጣሪ ሰው ሲያዘጋጅ እንጃ ምን ልልህ እንደምችል አላውቅም።
ብዬሻለሁ እኮ ሳቢ፣ አንቺ ለእኔ እህቴ ነሽ። በምንም መንገድ ከእህቴ ጋር በምንም አይነት መንገድ ላስተናነስሽ ላስተላልቅሽ አልችልም። ገባሽ አይደል? አንቺ የምን ጊዜም እህቴ ነሽ። አብረን ማድረጋችን ብቻ ሳይሆን በቃ እግዚአብሔር ይህን ሁላ ነገር ሲያደርግብሽ አንቺን የተሻለ ቦታ ላይ ሊያስቀምጥሽ ፈልጎ ነው። ከልጅነትሽ ጀምሮ የተከሰተው ነገር ሁሉም ነገር የሚሆነው በእግዚአብሔር ፍቅር ነው። እግዚአብሔር ወደደው እንጂ የሚሆነው እኛ የፈለግነው ነገር አይሆንም። መጀመሪያ እኛ የሰው ልጆች እንዳቀድነው እኛ የሰው ልጆች እንደፈለግነው ቢሆንማ ሁላችንም የምንፈልገውን ነገር እያገኘን የምንፈልገውን ነገር እያጠፋን መኖር ይቀል ነበር። ነገር ግን እግዚአብሔር ደግሞ ሲሰጥ የሚያስፈልገንን ነገር ነው፣ የምንፈልገውን ነገር ሳይሆን። ምክንያቱም ያ የምንፈልገው ነገር መጥፋችን ሊሆን ይችል ነበር እና አንቺም እንግዲህ በጨቅላነትሽ ያ ነገር የደረሰው ለምን ምንድን ነው? እግዚአብሔር ለአንቺ ያለው ቦታ ስለነበረ እዚህ ቦታ ላይ ሊያስቀምጥሽ ፈልጎ ስለነበረ በህይወትሽ ነፍስ እንድታተርፊ ጽፎልሽ ስለነበር እግዚአብሔር ይህን ነገር አደረገ። ቤተሰቦችሽ ላይ አደጋ ደርሶ እናትሽ ላይ አደጋ ደርሶ ምናምን ነገር እኛ ጋር ልታርፊ ይቻልሽ። ገባሽ አይደል? ዛሬ ላይ እናትን እንድታተርፊ ምን ብዬሻለሁ። ቅድምም ብዬሽ ነበር። ምናልባት አንዳንዴ የብቸኝነት ስሜት ማለት የስጋ ዘመድ የለኝም ብለሽ ሊሆነ ውስጥሽ ላይ የሆነ ስሜት ሊሰማሽ ይችላል ብዬ ነገርሽ ነበር። ማናችንም የሰው ልጆች ስንሆን እንደዚህ አይነት ስሜቶች ይሰማናል። የፈለገ ደስተኛ ብንሆንም ከምንኖረው ስራ የፈለገ አብሮ የሚኖረው ሰው እንደ እናት እንደ አባት እንደ ራሱ እንደ ስጋው አድርጎ ቢንከባከበንም የሆነ ታይም ላይ የሆነች ነገር ይሰማናል አይደል? ያ ነገር ደግሞ እንዲሰማሽ ነው አልፈልግም። ለምንም ተሰማሽም ማለት ነው። ደግሞ በዚህ ግን እውነት አልጠበቅኩም ነበር። እንዴት እንደማመሰግን እራሱ አይበቃም። እኔ ምንም ማመስገን አይጠበቅብሽም። እኔ ወንድምሽ ነኝ። ቃል ሂሳብም ሲያወራ ነገር ምንም ልትጨነቅ አይገባም። እኔ ወንድምሽ አለው ከጎንሽ ሆኜ የቻልኩትን ነገር በጠቅላላ ማለት በየጊዜው መከፈል ያለበትን በጠቅላላ እዚህ ጋር እየፈረምሽ ገዥ በምትለው ጋር እየፈረምሽ ማውራት ይችላል። መጀመሪያ ያለውን ነገር ብለን የተማርሽ ማረለሽ እና ምን አለ መሰለሽ እህቴ፣ ምንም ነገር እንዳያሳስብሽ። ቤት አለና የቤት ክፍያ አለ ወደፊት ምናምን የሚለው ነገር ጭንቀት እንዲያደርግብሽ አልፈልግም። አንቺ ማድረግ ያለብሽ ትኩረትና ትኩረት ትምህርትሽና ትምህርትሽ ላይ ብቻ ነው። እሺ፣ እያንዳንዱ ነገር እኔ ነኝ የምጨነቅበት። እያንዳንዱ ነገር እኔ ወንድምሽ አለው ከጎንሽ። በጣም ጥሩ። እንግዲህ ውድ ቤተሰቦች ያው እንደተመለከታችሁት ዛሬ ለእህታችን ሳባ በጋራ በመሆን በመሰባሰብ ይህን የመሰለ የባሏ መኝታ ቤት ባለቤት እንድትሆን አድርገናል። እንግዲህ እግዚአብሔር ከረዳን እንግዲህ ከዚህ በላይ ለዚች እህታችን ይገባል። ገና ብዙ የምናደርግላት ነገር ይኖራል። ውድ ቤተሰቦቼ እስከዚህ ሰዓት ድረስ አብራችሁኝ ቆይታችሁ ስለተከታተላችሁኝና የእህታችንን ደስታ ስለተጋራችሁኝ ከልብ አድርጌ አመሰግናለሁ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ላይክ እና ሼር እያደረጋችሁ ለብዙ ሰው እንድታደርሱልኝ እፈልጋለሁ። ብያላችሁ በሰላም እግዚአብሔር ከእናንተ ጋር ይሁን።